ጤና ይስጥልኝ። ዛሬ ሀገሬን ሽሮ በርበሬ ያዘዝኩኝና መጣልኝ። ጓደኛ ያመጣችልኝ ባለፈው እዚህ ተልቤ ነበርና ያልሆነ ሆነብኝ። አሁን አዲስ ነው የመጣልንና እህቷ ናት ያዘጋጀችው። የቤት ሽሮ ነው። በጣም ገና መልኩ ራሱ ሲያምር፣ ሽታው ምናምን ሲጣፍጥ እንደዚህ ነጭ ሽንኩርት አደረኩበት። ሽንኩርትና ሽንኩርት ብቻ ነው የማደርገው። ሌላ ምንም ነገር ማድረግ አልፈልግም። እና ቃሪያ መጨረሻ ላይ ያደርግበታለሁ። ይህን ሽሮማ በስንዴ እንጀራ አልበላም ብዬ የኢትዮጵያ እንጀራ ሁሉ አዝዣለሁ። ግን የኢትዮጵያ እንጀራ ከባድ ነው። ጆሮ ጭው ነው የሚያደርገው እዚህ የሚያመጡት። ከዚህ በፊት ከሁለት ዓመት በፊት በልቼ ታመሜ ነበር እና እርም ብዬ ትቼ ነበር። ዛሬ ደግሞ ለዛውም በጾሙ እንግዲህ ጨጓራዬን ከታመምኩ የመዳሜን ሆድ ያራራልኝ ሆስፒታል እንድትወስደኝ እየፈራሁት ነው የምበላው። ስበላው ሽሮ በጣም ቆንጆ ነበረ፣ ግን እንጀራው በጣም ነው የሚኮማጠጠው። ከጆሮ ግንድ ነው የሚባለው። ጆሮ ላይ ራሱ የሆነ ጭው ነው የሚለው። ሽሮ ይሄ ነው። ከለሩ ራሱ እንዴት እንደሚያምር ሽንኩርቱን እንደዚህ በደንብ ቡኒ እስከሚሆን ድረስ አቁላልቸዋለሁ። በነገራችን ላይ ሽንኩርት ኢትዮጵያ ከላዩ ላይ ነው የሚደረገው። ረስቻለሁ። በ7 ዓመት የረሳኝ በቃ የኢትዮጵያ ወጥ አሰራር እንጃ። ማለት ተሰርቶ ምናምን ካለቀ በኋላ ከላዩ ላይ መሰለኝ የሚገባው ካልተሳሳትኩ። ይሄ ግን አቁላላሁትኝ። በእርግጥ የኛ ሀገርና የዚህ ሀገር ሽንኩርት አንድ አይደለም። ሽንኩርት የኛ ቆንጆ ነው ይመስለኛል። አሁን የላይ ላይ ብታረጉበት እኔ እንጃ ምጣፍጣ አይመስለኝም። እንደዚህ ውሃዬን ሙጅር አድርጌበታለሁ። እንደዚህ ውሃ የፈልቶልኛል። ያው ለብ ያለ ውሃ ነው አድርጌበት የነበረው፣ የሞቀ ውሃ ከለብም ያለፈው ማለት ነው። ገና ወደ ቃል ገለበጥኩት። አሁን መምጣቱ ነው። ከመምጣቱ ተቀበልኩኝ። የፍጡር ዕቃ አጣጠፍኩ፣ ጨራረስኩኝና ወደ ሽሮዬ ምሳ ሳልበላ ነው የጠበቅኩት። ሌላ ነገር ማነካከት አልፈልግም ብዬ ማለት ነው። ምናልባት ከጋገለ ብዬ ነው በእንቁላል ነው እንቻ የመጣሁት። እርግጠኛ ነኝ እንደዚህ ተመቶ የጋገለ ነገር አይኖረውም። ጨው ሙጭር አደረኩበት። በስመ አብ ከለሩ እንዴት አባት ያምራል! ዋው! እዚህ ላይ እኮ ጓደኛዬ በርበሬ ጨምሬ ነው የምሰራው አላለችም? ሽሮ እዚህ ሽሮ ላይ በርበሬ ተጨምሮ በስመ አብ። በርበሬና ሽንኩርት አቆላልቼ ከዛ በኋላ ነው ሽሮ የምጨምረው። እንዴ ዶሮ ነው የምትበላው? በእውነት ዶሮ ነው የምትበላው? ይሄ ሽሮ አይደለም።
ይሄ ራሱን ችሎ ድምቅ ያለ በቂው ነው ራሱ። ቃሪያ ከላይ ጣለ። ወይኔ ቃሪያው ግን ያቃጥላል፣ አይገልጸውም፣ ያቃጥላል። ኖርማል ቃሪያ ነው ማለት ያኔ የሚጥሚጣ ቃሪያ አይደለም፣ ግን በጣም ያቃጥላል። እንዴት አድርገው ነው እንደ ጥፍጥፍ የሚያደርጓት ግን በስማ ለሴትዮ ላስቀምሳት ነው። ታክሲ ያመጣችልኝ እሷ ናት። ሹፌሩን ልካለኝ ማለት ነው። እንደዚህ ልስጣትና ላቃጥላት። በርበሬው የሚያቃጥላን ሽሮ እርግጠኛ ነኝ። እንትኑ ማለት ቃሪያው ነው የሚያቃጥለው፣ ሽሮ ሳይሆን ቃሪያው ያቃጥላል። ስለዚህ ትቅመስ። እንትን ይሄ አረብኛ ጽሑፍ ስላለው እንጀራው ጤፍ ምንድን ነው አለችኝ። እኔ አላውቅም አልኳት። በአረብኛ ጤፍ ምንድን ነው? እኔ ምን አውቃለሁኝ? ኧረ እኔ አላውቅም፣ በእኛ ጤፍ ነው አልኳት። ልወስድላት ነው እንደዚህ አድርጌ ለራሴ። እንጀራው ግን ትልቅ ነው፣ ብዙ ነው። ልቀንሰው ከሚተርፍ ሲያንሰው ጨምር ይሻለኛል። ሲጀምር በልቼ የተረፈኝን አጥቀሼ ነው የማስቀምጠው። ሽሮ ተጠቅሶ ሲቀመጥ በጣም ነው የምወደው። ቅዝቅዝ ሲል ማለት ነው። በትኩስ ትኩስ የሆነ ቀባ ሳይሆን በደንብ ሽሮ ተደርጎበት በጣም ነው የምወደው። በስንት ጊዜ ተገናኘን። ስማ አምስኩስ ዋው! እናንተ ግን ሽሮ አይናፍቃችሁ? እኔ ሽሮ ነው የሚናፍቀኝ ከኢትዮጵያ ነው። ጥቁር ጎመንና ሽሮ። አሁን ጥቁር ጎመን ያለበት ፈልጋለሁ። ካለ ሹክ በሉኝ። ጥቁር ጎመን በጣም አምሮኛል። እንጀራው ግን መዳሜን ሆድ ያራራልኝ። ከታመምኩ ሆስፒታል እንድትወስደኝ ማለት ነው። ያው ስላማረኝ ነው እንጂ ብዙም አይስማማኝም እንጀራው። የዛሬ 2 ዓመት አለፈኝ እንደዚህ በልቼ ውጭ ወጥቼ በላሁኝ ሐዋሌ። ከዛ እዚህ ይዤ መጣሁ በላው። ከዛ ታመምኩ። ከዛ ሆስፒታል ሄጄ ታክሜ ነው የተሻለኝ። ጨጓራ ማለት ነው። እና ከ2 ዓመት በኋላ ዛሬ ሽሮ ሳዝ ማለት ነው በዚህ በነጭ ዱቄት መብላት አለ። ነጭ ዱቄትም አይስማማኝም በነገራችን ላይ ግን ያው ቆንጆ ነው ያምራል ምናምን። ለጨጓራ አይስማማኝም። ከዛ ላይ ሆድ በጣም ነው የሚነፋው፣ ቦርጭ ራሱ ይሆናል። ግን ያን ያክል ለሆስፒታል አያደርሰኝም የእንትኑ ማለት ነው የነጭ ዱቄቱ። ግን በጣም ታምሜ ነበረ። ስትቆርሱት ራሱ ቡት ነው የሚለው። ወጡ ሲነካው ደግሞ ይፈተፈታል።
ጨው ያረጉበታል ልበል። እንጀራው ጨው ይላል። ማንኛውም እየበላው ነው። ነይ እንብላ። ሽሮ እኮ ነው። ደራረሽ እንዴ? ኧረ በደንብ በስሏል። ቆንጆ ሽሮ ነው። ቆንጆ ነው። እንጀራው ግን ጨው ይላል። እንጀራው ብቻ ነው። ኧረ እንጀራውን እኮ ነው ያልኩሽ። ጨው ይላል። የሆነ ምንጥጥም ነገር የሚያደርግ ነገር አለ። ሴትዮሽን ሆድሽ ወይ ሰላም ያደርግሽ ወይ የሴትዮዋን ሆድ ያራራልሽ። ሆስፒታል ልትወስድሽ በይኝ። ካመመኝ